mormet fira wal abari gaga hin zoratu bandama yo batev dubin sulama kalbe banan dubin kullama warra wal nyatawa hanyatani yo walom tambala batani akadi gangala nyatani yom dadamne kara handerate yo dabelela femelate kanachi yom tirulum pate olola niftaka zarmine ittade majira kichine kana biko jego sirbine dinne kadina ko sobesinalcha abba wala nata jabajinacha iseruba duranu wayo edanu duranu sabamne mida makoti mida gaketi duranu wayo edanu duranu sabamne mida makenya mida gakenya duranu 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 waya jasani punanu duranu 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 garara dugdo sitinanu dafka ko turur sempide wa normal penodide barule male daftaro ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? ዛሬም አንድ ልዩ ዝግጅት ይዘን ቀርበናል። ልዩ ዝግጅታችን ህገ መንግስትና በአሃዳያን ሴራ ላይ ያተኮረ ይሆናል። እንግዲህ የቀድሞ ስርዓትና ናፋቂ ቀኝ አክራሪ ጽንፈኛ ኃይሎች ከሀገር ቤትና ከውጭ ሀገር በመሆን የኢትዮጵያ ብሔር ብሔረሰቦች ህልውናን ለማጥፋት ከፍተኛ ጥረት በማድረግ ላይ እንደሚገኙ ይታወቃል። በዱርዬ የጸደቀ ህገ መንግስት ካልተቀየረ ወይም ካልተቀደደ ክልሎች ካልፈረሱ የህዝቦች ራስን በራስ የማስተዳደር መብት ካልተቀለበሰ አንቀጽ 39 ካልተሰረዘ ፍንፍኔ የኦሮሚያ አካልና ዋና ከተማ ሆና ከቀጠለች ሀገሪቷ ትፈርሳለች ይያሉ አፍራሽ ፕሮፓጋንዳ በማካሄድ ላይ ይገኛሉ። በመንግስት መዋቅር ውስጥ የመሸጉና የተሰከዘጉ በመንግስት የሚደገፉ ኃይሎች ውጭ ሀገር ካሉ ጸረ ህዝቦች ጋር በመመሳጠር በብሔር ብሔረሰቦች ህልውና ላይ አደጋ የሚደቅን ጥናታዊ ጽሑፍ ያሉትን አንድ ሰነድ ሰሞኑን ብቅ አድርገዋል። የህገ መንግስት ማሻሻያ ጥናት የተባለው ሰነድ አሁን ይፋ ማድረግ ለምን ተፈለገ? በኦሮሚያ ብሎም በአገሪቷ ያለው የሰላም ሁኔታስ ምን ይመስላል? የኦሮሚያ ዋና ከተማ ፍንፍኔ ለኦሮሞ ህዝብ ምኑ ናት? የምሉና ሌሎች ወቅታዊ ጉዳዮችን አንስተን ከአቶ በቀለ ገርባና ከአቶ ያያ በሽር ጋር ቆይታ እናደርጋለን። እንኳን በደህና መጣችሁ። እንኳን ጋብስከን ደጆ። እንኳን በደህና ቆየን ደጆ። እንግዲህ ባጭሩ ለመግለጽ እንደሞከርኩት ሰሞኑን አንድ የህገ መንግስት ማሻሻያ የሚል ሰነድ ወጥቷል። ያው በኢትዮጵያ ጥናት ኢንስቲትዩት ነው የተዘጋጀው። ያ ማለት እንግዲህ በመንግስት አካል ነው የተዘጋጀውና ከዚህ በፊት በአፋን ኦሮሞ ላይ ፕሮግራም ላይ እንግዲህ ውይይት ባደረግንበት ሰዓት አቶ በቀለ ገርባ እንግዲህ ጥናቱ ሐሳቡን እዛ ውስጥ የተካተቱትን ነጥቦችን ሳናነሳ ጥናቱ ራሱ ጥናት አይደለም፣ የጥናትን መስፈርት ማያሟላ አይደለም ብለው ነበርና አቶ በቀለ ገርባ ከዛ ብንነሳ ዛሬስ? አመሰግናለሁ። ያው አንተም በመንደርደሪያ ላይ እንዳነሳው ይሄ ሐሳብ ከየት እንደሚመነጭና ወዴት እንደሚሄድ የታወቀ ነገር ነው። ይሄ ጥናት ተብሎ ዛሬ በዚህ መልክ የተከሰተውና አሁን ለህዝብ ይፋ የሆነው ሰነድ ከዚህ በፊት በተለያዩ ሚዲያዎች በተለያዩ የፖለቲካ ፓርቲዎች በተለያዩ የፖለቲካ ቡድኖች ሲቀነቀን የነበረና በተለያዩ አመጾችና በልዩ ልዩ ድርጊቶች ታጅቦ ሲገፋ የነበረ በመንግስትም በኩል ትኩረት ያገኘና ድጋፍም የተቸረው አስተሳሰብ ነው። ይሄም ወደ ቀድሞ ስርዓት የመመለስ ከፍተኛ ፍላጎት
አሁን ህዝቦች በመጠኑም ቢሆን አገኙ የተባለውንና በመርህ በህገ መንግስቱ ላይ የተቀመጡ መብቶችን እንደገና ለመሻርና ለማጥፋት ህብረ ብሔራዊ ፌደራሊዝምን ከስረ መሰረቱ መንግሎ ለመጣል ሲደረግ የነበረው ትግል መቋጫ አድርገው በሰነድ መልክ አለማረጋገጥ የመጣ ነው ብዬ ነው እኔ የምወስደው። እና ከመጀመሪያው ጀምሮ ሰነዱ እንዴት ተዘጋጀ ማን አዘጋጀው ከሚለው ራሱ መጀመሩን በጣም መልካም ነው። ያው እንግዲህ ጥናቱን ያደረገው የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ነው። ዛሬ ኢንስቲትዩቶቻችን ወይንም የኢትዮጵያ ኢንስቲትዩቶች ተቋማት በምን ደረጃ ላይ እንዳሉ በምን አይነት ተጽዕኖ ስር ወድቀው እንዳሉ ማንም የሚገነዘበው ነገር ነው። ከማንኛውም ተቋም ከመንግስት ተቋም የሚመጣ ማናቸውም ነገር ህዝቡ ወደ አለማመን እና በፍጹም ማመን የማይችልበት ደረጃ ላይ የተደረሰ ነው። ያው የሚታወቀው በአንድ ቀን 1 ቢሊዮን ዛፎችን ተክለናል ከሚል መንግስት ከዚህ የተሻለ ብዙም የምንጠብቀው ነገር የለም። ህዝቡ ሀገር ውስጥ የሚበላው አጥቶ በመከራ በጠኔ እየተፈራፈረ ባለበት በአሁኑ ሰዓት እህል ወደ ውጭ እንልካለን እንደዚህ አይነት እድገትን ማሳየተናል የሚባልበት ሀገር ነውና ያለነው። ከእንዲህ ባለ ሀገር ውስጥ ካሉ ተቋማት ከዚህ የተሻለ ምንም የምንጠብቀው ነገር የለም። ምሁራኖቻችንን ተቋሞቻችንን ውሸት አስተምሮ የውሸት መፍለቂያዎች ካደረጉ ይሄው አሁን አመታት ተቆጥረዋል። እና አሁን ወደ ጥናቱ በመንመለስበት ጊዜ የጥናቱ ትኩረት ብሎ ራሱ ኢንስቲትዩቱ ያቀረበው ምንድነው? የጥናቱ ዋና ትኩረት ብሔር ነክ በሆኑ የህገ መንግስቱ አንቀጾች ላይ ነው ይላል። ይሄ ብሔር ነክ የተባሉ ነገሮች ቅድም እንዳልኩት ይሄን 5 አመት በተለይ በደንብ ሲቀነቀን የነበረ ነው። ህገ መንግስቱ የጎሳ ሰነድ ነው ስለዚህ ተቀዶ መጣል አለበት የሚል ሐሳብ በከፍተኛ ደረጃ በአገሩን አየር ከያዘ አሁን ረጅም አመታት የሆነው ነው። ያንን ተንተርሶም ብዙ ህይወት ተከፍሎበታል፣ ብዙ ሰዎች ሞተዋል፣ ብዙ ንብረት ወድሟል፣ ብዙ ሰዎች ከቤት ንብረታቸው ተፈናቅሏል። ይሄ ሁሉ የሆነው በዚህ ሰነድ አማካኝነት ሊረጋገጥ ወደ መጣው ህገ መንግስቱን ወደ መናድ ለመምጣት ነው። የመጨረሻ ማሰሪያው ወይንም መቋጫ አድርገው ያመጡት ሰነድ ነው ለማለት ነው። ሚዲያዎችም ሁሉም በተቀናጀ መልኩ የፖለቲካ ሰዎችም ፓርቲዎችም የሃይማኖት ተቋማትም በተለያዩ መንገድ ሲሰሩ የነበረ ነው እና በዚህ መንገድ ለመፈጸም ያመጡት ነው ለማለት ይቻላል። ሰነዱን ባለድርሻ አካላት እየተወያዩበት ነው የሚል ነገርም አለ። ከዜናው ኢትዮጵያ ብሮድካስቲንግ ኮርፖሬሽን ካቀረበው ላይ ለመነሳት ብንሞክር ባለድርሻ አካላት ውይይት እያደረጉበት ነው የሚል ነገርም አለ። እነዚህ ባለድርሻ አካላት እንደማን ናቸው የሚለውን ሁሉ ጊዜ ሚዲያዎች ላይ በቀረብኩ ቁጥር እኔ ለማንሳት ሞክራለሁ። በተለያየ መንገድ የነዚህ የባለድርሻ አካላት የሚባሉት ብዙ ስም ይሰጣቸው እንጂ የሚመነጩት ወይንም ደግሞ የሚፈልቁት ከአንድ አካባቢ ወይም ከአንድ የፖለቲካ አስተሳሰብ ነው። እዚህ ውስጥ የሚጠቃለሉት እነማን ናቸው ቢባል ምሁራን ይመጣሉ፣ ምሁራን ይባላል፣ ሰብአዊ መብት ድርጅቶች ወይም ተቋማት ወይም ተከራካሪዎች ተብለው ይመጣሉ፣ ሚዲያዎች ተብለው ይመጣሉ፣ ታዋቂ ሰዎች ወይም ግለሰቦች ተብለው ይመረጣሉ፣ የሃይማኖት አባቶች ተብለው ይመረጣሉ፣ የሀገር ሽማግሌዎች ተብለው ይመጣሉ፣ አርቲስቶች፣ የህግ ባለሙያዎች፣ የሲቪክ ማህበራት ባለሀብቶች ይባሉና የተለያየ ስም ይሰጣቸውና የሚመጡት ግን አንድ አይነት አስተሳሰብ ያላቸው ሰዎች ናቸው። አንድ የፖለቲካ አስተሳሰብ የሚያራምዱ ለአንድ ግብ ወደፊት በመገስገስ ላይ በሙሉ ኃይላቸው እየተጓዙ ያሉ የፖለቲካ ሰዎች ናቸው። ስለዚህ አሁንም ምናልባት እንግዲህ ውይይት እየተደረገ ነው ከተባለ በእነዚህ ሰዎች ውይይት እየተደረገ ሊሆን ይችላል። ለህዝቡ ግን ይሄ ነገር እንደ ዱብዳ ነው አሁን ሰሞኑን የሰማነው ከትናንት ወዲያ ይፋ የተደረገው ማለት ነው።
ሌላው አስገራሚው ነገር በጥናቱ ውስጥ ሁሉም ብሔር ብሔረሰቦች ወይንም ደግሞ የሀገሪቱ ክልሎች ተካለዋል ከትግራይ በስተቀር የሚል ነው። በዚህ ህገ መንግስት የማርቀቅ ሂደትና ህገ መንግስቱን ከመጀመሪያው ጀምሮ ወደ ማጽደቅም እስከ ማጽደቅም ድረስ ትግራይ ከፍተኛ አስተዋጽኦ የነበረው መሆኑ ይታወቃል። በፖለቲካ ረገድም ትግራይን እንደ ማንኛውም ገሸሽ አድርጎ ወይንም አልተካተተም ተብሎ ዝም ተብሎ ሊታለፍ የሚችል አካል አይደለም። ቅድም እንዳልኩት በቁጥር ደረጃ ባይሆን በፖለቲካ አስተሳሰብና በፖለቲካ ውስጥ ባላቸው ሚና እንደ ማጆሪቲ የሚቆጠሩ እንደ ብዙሃን የሚቆጠሩ ናቸው። ስለዚህ ይሄንን የሚያህል ክልል ትቶና በውስጡ ያሉ ብሔረሰቦችንም ሳያካትት ጥናት አድርገን በዚህ መደምደሚያ ላይ ደርሰናል፣ ጉዟችን ወደዚህ ነው ማለት ከፍተኛ ንቀት ይሆናል። ከመጀመሪያውኑ ጀምሮ ክሹፍ መሆኑን የሚያረጋግጥ ነው ማለት ነው። ምክንያቱም አሁን እንዳልኩት ነው። ሌላው ከ83ቱ ብሔረሰቦች በህዝብ ቆጠራው 2000 ዓመተ ምህረት ከተካተቱት 83 ብሔሮች ውስጥ 41ን አካተናል የሚል ነገርም ተገልጿል። 41 ማለት እንግዲህ ግማሹ ያህል መካተቱን ነው እዚህ ላይ የሚያመለክተው። የቀሩት 41ሳ የቀሩትስ እንዴት ለምንድን ነው ያልተካተቱት የሚልም ነገር ያነሳል። ምክንያቱም ይሄ ህገ መንግስት በሁሉም ላይ የሚጸና በሁሉም ላይ የሚሰራ ሁሉንም የሚዳኝ የሀገሪቱ የበላይ ህግ ሆኖ የሚሰራ ነገር ነውና እነዚህ ሳይካተቱ የቀሩበት ሁኔታ እንዴት ነው፣ በምንስ ሁኔታ ነው ሊቀሩ የቻሉት የሚለውን ብንመለከት ካሁኑ ተቀባይነቱን ያመነምነዋል ለማለት ነው። እዚህ ላይ በጣም ልናተኩርበት የሚገባው በምን አይነት መንገድ ነው የተመረጡት። አንድ ጥናት በሚካሄድበት ጊዜ ከመጀመሪያው ጀምሮ ሊያሳምን ይገባል። አድማጩን ወይም ተመልካቹን፣ አንባቢውን፣ ተጠቃሚውን በደንብ ሊያሳምን ይገባል። ጥናት ተብሎ ለመባል እንግዲህ ጥናቱ የሚደረግበት አካል አለ። ያንን ደግሞ የሚወክል ናሙና አለ። ናሙና ላይ ነው ጥናት የሚደረገው በአብዛኛው። ናሙናው እንዴት ነው የሚመረጠው? የናሙናው ምርጫ ላይ የመተማመን ከተቻለ ከሞላ ጎደል ምናልባት በውጤቱም ላይ መጨረሻ ላይ ወደ መስማማት መግባባት መምጣት ይቻል ይሆናል። ነገር ግን ከመጀመሪያውኑ ጀምሮ ጥናቱ የሚደረግበት አካል ወካይ ባልሆነ ነገር የሚወከል ከሆነ ጥናቱ ክሹፍ ይሆናል ማለት ነው። እዚህ ላይ ለማለት የፈለኩት ምንድነው፣ እንዴት ነው የተመረጡት? ናሙናው የተወሰደው እንዴት ነው? ያንን ግልጽ አድርገውታል። ምንድነው የተባለው? ስልታዊ የዘፈቀደ ናሙና አወሳሰድ ወይንም ሲምፕል ራንደም ሳምፕሊንግ የሚለውን ነው የተከተልነው የሚለው ነገር አንስተዋል። የዚህን የናሙና አወሳሰድ አካሄድ ብንመለከት እንዴት ነው ጥናቱ የሚደረግበትን ሙሉ በሙሉ ማካተት የማይቻል ከሆነ ጥናቱ የሚመለከታቸው በሙሉ በቅደም ተከተል ከተዘረዘሩ በኋላ የተወሰኑ ቁጥሮች ታልፈው ከተወሰኑ ቁጥሮች በኋላ ያሉት ይወሰዳሉ ማለት ነው። ይሄንን እንደው ትንሽ ለምሳሌ ለማብራራት ያህል 200 ሰው ላይ ወይም 200,000 ሰው ላይ ጥናት የምናደርግ ከሆነ ያንን የሚወክል 50 ብቻ የምንፈልግ ከሆነ 50ን ለማግኘት ለአራት ማካፈል ሊኖርብን ነው ማለት ነው። ስለዚህ 50 ለአራት 200 ለአራት አካፍለን 50 ሰው እናገኛለን፣ 50 እናገኛለን። ይሄንን 50 ደግሞ እንዴት ነው የምናገኘው ስንል በየአራት ቁጥሮችን አልፈን በየአራቱ ሲስተማቲክ በሆነ መንገድ አራት ቁጥሮችን አልፈን ነው የምንወስደው። የመጀመሪያውን 1 2 3 4 በራንደም ነው የምንወስደው፣ በዘፈቀደ ወይንም በእጣ ነው የምንወስደው። በእጣ ከወሰድን በኋላ ለምሳሌ አንድ ቁጥርን ከወሰድን የሚቀጥለውን የምንወስደው 5 ቁጥርን ነው። የሚቆጥለውን 9 ቁጥርን እንወስዳለን፣ ከዛ 13ን እንወስዳለን።
13ኛ ላይ የተጻፈውን ናሙና እንወስዳለን። ከዛ በኋላ 17ኛውን እንወስዳለን፣ 21ኛውን እንወስዳለን፣ እንደዛ እያለ ይቀጥላል ማለት ነው። ሁለት ቁጥርን የምንወስድ ከሆነ ደግሞ 6ን እንወስዳለን፣ ከዛ በኋላ 8ን እንወስዳለን፣ ከዛ እንደዛ እያለ ይቀጥላል ማለት ነው። 3 ቁጥርን የምንወስድ ከሆነ ደግሞ 3 ከወሰድን 7ን እንወስዳለን። ይሄ ነው ሲስተማቲክ የሚያደርገው። ሲስተማቲክ ቁጥራቸው የታወቁ ቁጥሮችን አልፈን ነው የምንወስደው ማለት ነው። ስለዚህ አሁን ይሄንን ቀጥታ ወደ ብሔረሰቦች እናመጣለን፣ እነሱ ባሉት መንገድ እንዴት እንደሆነ ለማሳየት ማለት ነው። የኢትዮጵያ ብሔረሰቦች በቅደም ተከተላቸው የተጻፈው እንዴት ነው ብለን ብንወስድ በህዝባቸው ቁጥር ነው ቅደም ተከተላቸው የተቀመጠው። ብዙ ህዝብ ቁጥር ያለው ከመጀመሪያ ቁጥር ጀምሮ ነው። ይሄ ማለት ባለፈው በተደረገው ሰንሰስ የተደረገው ምንድነው? አንደኛ ቁጥር ላይ ያለው ኦሮሞ ነው፣ ሁለተኛ ላይ ያለው አማራ ነው፣ ሶስተኛው ሶማሊ ነው፣ አራተኛው ትግራይ ነው፣ አምስተኛው ሲዳማ ነው፣ ስድስተኛው ጉራጌ ነው፣ ሰባተኛው ወላይታ ነው፣ ስምንተኛ ሀዲያ ነው፣ ዘጠነኛው አፋር ነው፣ አስረኛው ጋሞ ነው። ይሄ ሰንሰሱ ያስቀመጠበት ቅደም ተከተል ነው። ስለዚህ ከዚህ እንግዲህ የመጀመሪያውን ከ43 ከ83 41 ከወሰድን አንድ እያለፍን ነው የምንወስደው ማለት ነው። ሲስተማቲክ ሳምፕሊንግ ነው ካሉ ማለት ነው። ምክንያቱም ይሄንን ደግሞ ካሉ ማለት አንችልም ብለዋልና ሲስተማቲክ ራንደም ሳምፕሊንግ ነው ብለዋል። ስለዚህ በዚህ መሰረት አንድ ቁጥር ኦሮሞ ከተወሰደ አልፎ ሶማሊ ነው የሚወሰደው 3 ቁጥር፣ 4 ቁጥር 2 ቁጥር አማራ ይታለፍና ከዛ በኋላ 5 ቁጥር ሲዳማ ይወሰዳል። ከዛ በኋላ 7 ቁጥር ወላይታ ይወሰዳል። ከዛ 9 ቁጥር አፋር ይወሰዳል። ሌሎቹ ይቀራሉ ማለት ነው። ይሄ ሲስተማቲክ ሳምፕሊንግ ከሆነ ነው። ይሄን አንደኛውን አልፈን ከሁለት ብንጀምር ደግሞ ኦሮሞ ይቀርና አማራ ይወሰድና ትግራይ ይወሰድና ጉራጌ ይወሰድና ሀዲያ ይወሰድና ጋሞ ይወሰዳል ማለት ነው። ምክንያቱም ቅድም እንዳልነው ነው ወይ 2 እናልፋለን፣ ወይ 3 እናልፋለን፣ ወይ 4 እናልፋለን፣ ወይ 5 አልፈን ከዛ በኋላ የሚመጣውን ቁጥር ነው ሲስተማቲክሊ የምንወስደው ማለት ነው። ይሄም ደግሞ 81ን 41ን በሲስተማቲክ ራንደም ሳምፕሊንግ ነው የወሰድነው ከተባለ አንዳንድ ቁጥር እየታለፈ ነው ማለት ነው። አለበለዚያ ከፍተኛ ቁጥር ያላቸውን ብቻ በመውሰድ ቁጥራቸው አናሳ የሆኑትን ደግሞ ወደታች እየተውናቸው የምንሄድ ከሆነ ይሄ ሲስተማቲክ ሳምፕሊንግ አይደለም። ትክክለኛ ህዝቡን የሚወክልም አይደለም። የኢትዮጵያን ህዝብም ሊወክል የሚችል አይደለም። ጥናቱ የሚደረግበትን ህዝብም የሚወክል አይደለም። ስለዚህ ውጤቱም ተቀባይነት ሊኖረው አይችልም ማለት ነው። እዚህ ላይ ጥናቱ ላይ እንዳየነው ከሆነ ግን የዘፈቀደ ናሙና አወሳሰድ ነው ካለ በኋላ ነገር ግን አሁን የጠቀስኳቸው እነዚህ 10ሩም ተካተዋል። በቅደም ተከተል አሁን የገለጽኳቸው ከትግራይ በስተቀር ሁሉም ተካተዋል። ይሄ ማለት ወደ ታች ያሉት ወደ ምናልባት ከ70 ከ80 ማን ነው ከ60 ከምናምን በኋላ ያሉት ተተተዋል ማለት ነው። ህገ መንግስቱ መጀመሪያውኑ ይሄ ካለፉት ህገ መንግስታት የተለየ የሚያደርገው የጥቂትም ቢሆኑ ትንሽም ቢሆኑ ቁጥራቸው ትልቅም ትንሽም ቢሆን ኢትዮጵያ ውስጥ ላሉ ብሔረሰቦች እውቅና መስጠቱና የእኩልነት መብት ማጎናጸፉ ነው። ስለዚህ ካሁኑ ጀምሮ ከናሙና አወሳሰዱ ጀምሮ አግልሏቸዋል። ህገ መንግስቱን ከማሻሻሉ በፊትም ጥሏቸዋል ማለት ነው። ይሄ ከናሙና አወሳሰዱ ጀምሮ አልተወከሉም የሉበትም ማለት ነው። ብዙ ህዝብ ቁጥር የሌለው፣ ብዙ ሚዲያ የሌለው፣ ብዙ ጋዜጣ የሌለው ወይንም ፖለቲካ ፓርቲ የሌለው፣ አክቲቪስት የሌለው፣ የሚናገርለት የሌለው በዚህ ጥናት ውስጥ አይካተትም ማለት ነው ወይስ ምን ማለት ነው? ይሄ እነዚህ ብቻ አሁን ከላይ የገለጽኳቸው ታዋቂዎቹና በብዛትም በቁጥርም በአክቲቪስት ብዛትም በፖለቲከኞች ብዛትም ጎላ ያሉትን ወስደው ሌላውን የምንተው ከሆነ ይሄ የኢትዮጵያ ህገ መንግስት ላይ የተደረገ ኢትዮጵያውያን የሰጡት አስተያየት ነው ወይንም ናሙና ነው ተብሎ ሊወሰድ ይችላል ወይ ነው? ይሄ አያመለክትም። ይሄ መሆኑን አያሳይም።
ስለዚህ ከናሙና አወሳሰዱ ጀምሮ ወካይ አይደለም፣ ተአማኒ አይደለም፣ ሊያሳምን የሚችል አይደለም። የፈለጉትን በመውሰድ ያልፈለጉትን በመተው ከፊል የኢትዮጵያ ህዝቦችን ያካተተ ከፊሎችን ያላካተተ ነው ማለት ይቻላል። ይሄ ብቻ አይደለም። መጀመሪያ የተባለው ብሔር ብሔረሰቦችን ይሄን ያላካተናል ነው። ወደ ውጤቱ በምንመጣበት ጊዜ ግን ዳታዎቹ አናላይዝ በሚደረጉበት ጊዜ የተቀመጠው በክልል ነው። በክልል ነው የተቀመጠው። ይሄ ምን ማለት ነው? መጀመሪያ በብሔር ነው የተባለው። ይሄ ብሔር እንደዚህ ያለ፣ ይሄ እንዲህ ያለ፣ ይሄ እንዲህ ያለ አልተባለም። ይሄ ክልል እንደዚህ ብለው ይሄ ማለት እኮ አንድ ብሔር ብቻ በሁሉም ክልሎች የተሰራጭተው ካለ የአንድ ብሔር ተወካዮች ብቻ ሊሆኑ የሚችሉበት እድል ሁሉ እኮ አለ። እንዴት ነው ይሄንን ልናምን የምንችለው? ይሄን ሪሰርች ልንል የምንችለው እንዴት ነው? ጥናት ከተባለ እኮ ወገናዊነት የሌለው ከተጠየቀ በቂ የሆነ መልስ ሰጥቶ እንዲህ አይነት ነገር በእንዲህ አይነት ዘዴ ነው ናሙናውን የወሰድኩት ብሎ ለማረጋገጥ እና ለማሳመን ሲቻል ነው። አለበለዚያ አሁንም ፖለቲካ ነው፣ አሁንም ፕሮፓጋንዳ ነው የሚሆነው፣ አሁንም የፖለቲካ አስተሳሰብ መጫን ነው የሚሆነው እንጂ ይሄ ጥናት ተብሎ ሊገለጽ የሚችል አይደለም። ከናሙና አወሳሰዱ ጀምሮ እኔ ሳየው ይሄ እኔን አያሳምነኝም አሁን። ምክንያቱም እነሱ ካመጡት ላይ ራሱ አንስተን ማለት ነው። ሌላው አንድ ጥናት በሚደረግበት ጊዜ ሚኒመም የሆነ መስፈርት የለውም። ጥናቱ የሚደረግበት ስንት ነው? ስንት ህዝብ ነው? እዛ ውስጥ መወከል ያለበት ስንት ነው? ሊወክል ይችላል ተብሎ የሚገመተው ቁጥሩ ምን ያህል ሲሆን ነው? ምን ያህል ፐርሰንት ሲሆን? ይሄ እኮ ሪሰርቸሮች ያውቃሉ። ይሄን የሚሰሩ ሰዎችም የማያውቁት ሆኖ አይደለም። ነገር ግን ምንም ደንታ የላቸው፣ ለህዝብም ክብር ስለሌላቸው የፈለጉትን ያህል ቢወክሉ ኢቭን ባይወክሉም ይሄው ሳይወክሉ እንደቀሩት ማለት ነው ጥናት አድርገው ይሄን ነው ብለው ይዘው ብቅ ቢሉ ማንም ጥያቄ እንደሌላቸው አድርገው ስለሚወስዱ ነው እንጂ ይሄ ሪሰርች ፕሮሲጀር ሆኖ አይደለም። ከአንድ ብሔር ለምሳሌ እንበል ወይ ሶማሌ ወይ ሲዳማ ወይም ትግራይ እንበል ወይም ጉራጌ እንበል 20 ሰው ተወክሎ ይሄ ጉራጌን ወከለ ለማለት ይቻላል ወይ? ቅድም እንዳልኩት እንዳው መጨረሻ ላይ እኮ ጉራጌ ከሌ ተብሎም አልተቀመጠም። ይሄ ክልል ተብሎ ነው በደፈናው የተቀመጠ። እንደሱ ከሆነ መጀመሪያውኑ ሳምፕሎቹን የወሰድነው ከብሔር ብሔረሰቦች ሳይሆን ከክልሎች ነው ማለት ነበረባቸው። ወይንም ደግሞ ከብሔር ብሔረሰቦች ነው የወሰድነው እያንዳንዱን ይሄን ለማሳተፍ ሞክረናል ካሉ ደግሞ የእያንዳንዱን ብሔር ዴታ አናሊሲስ ሊያቀርቡ ይገባል። ይሄም አልቀረበልንም። ተምታቶ አንድ ነገር ነገሩንና ሌላ ነገር ውጤት ነው የነገሩን ማለት ነው። ስለዚህ ይሄ ትክክለኛ ጥናት ነው ብዬ አልገምትም እኔ በበኩሌ። ኢትዮጵያን ህዝብ 1123 ሰው ብቻ ይወክለዋል ማለት ወይንም ደግሞ ቃለ መጠይቅ የተደረገላቸው 564 ሰዎች ብቻ ይሄንን አውቀው ስለ ፖለቲካ ሁሉንም ነገር አውቀው በዚህ ነገር ላይ የሰጡት ሐሳብ ወይም አስተያየት ወካይ ነው፣ ስለዚህ ጥናት ነው ተብሎ በዚህ ደረጃ ውሳኔ ሊሰጥበት ወይንም ለውሳኔ መንደርደሪያ የሚሆን ሐሳብ ይዞ መቅረብ ተገቢ ነው ብዬ አላስብም። ጥሩ እንግዲህ ሰፋ አድርገን ወደ ኋላ እንመለስበታለን። ተወከለ ገርባ በጣም እናመሰግናለን። ዘርዘር አድርገው ነው ያስቀመጡትና ውድ አድማጮቻችንና ተመልካቾቻችን እናንተም ጥያቄ ካላችሁ ለእንግዶቻችን ማቅረብ የምትፈልጉትን ጥያቄም ካለም በዚሁ በዩቲዩባችን ላይ ኮመንት ሴክሽን አለ። እዛ ላይ ኮመንታችሁን ወይ ጥያቄ ማስቀመጥ ትችላላችሁ። በፌስቡካችን እንዲሁም
ብዙውን ጊዜ በስክሪን ላይ የምናስቀምጠው የዋትስአፕ ቁጥራችን ልትልኩልን ትችላላችሁ። እንደዚህ አይነት ውይይቶችና ዜናዎች በቀጥታ እንዲደርሳችሁም የኦሮሚያ ሚዲያ ኔትወርክ ዩቲዩብን ሰብስክራይብ ካደረጋችሁ በቀጥታ ላይቭ የምናስተላልፋቸው ስርጭቶች እናንተ ጋር ይደርሳሉ። ዝግጅታችንን በሳተላይት በኦኤምኤን ቲቪም በያሃ ሳት ላይ እንድትከታተሉ እንጋብዛለን። እስኪ ወደ ያያ በሽር ልለፍና እንግዲህ ያያ በሽር ይሄ ጥናት የተባለው በኢትዮጵያ ጥናት ኢንስቲትዩት ተብሎ የህግ መንግስት ማሻሻያ የተባለውን መጀመሪያ ከተቃወሙት በፌስቡክ ላይ አይቻለሁ ከተቃወሙት አክቲቪስቶች ወይም ፖለቲከኞች አንዱ ነህና ለመሆኑ ይሄ የጥናቱ ባለቤት ማን ነው? ከዛም አልፎ ዋናው ዓላማው ላይ እስኪ ምን ለማስተላለፍ ተፈልገው ነው? እንደገና ደግሞ ጊዜው አሁን ይሄን ይፋ ማድረግ ምን ለምን አስፈለገ የሚሉ ጥያቄዎች ይነሳሉ። እንደምታውቀው በኢትዮጵያ ቴሌቪዥንም እንደዚህ አይነት ዝግጅቶች ከዚህ ጋር የተያዙ ዝግጅቶች መተላለፋቸው ይታወቃል እና ባለቤቱ ማን ነው? ዓላማውስ ጊዜውስ ለምንድን ነው አሁን የተፈለገው? እነኚህን አጠር አድርገህ ብታነሳል። አመሰግናለሁ ደጀኔ። ባለቤቱ ማን ነው የሚለው ነገር በጣም ወሳኝ ነገር ነው። አሁን በቀለ እንደገለጹት አንድ ጥናት ተቀባይነት እንዲኖረው ጥናቱን ያካሄደው አካል ማን ነው? እንዴትስ ነው? በምን ፕሮሲጀር ነው ያካሄደው? እነዚህ በጥናቱ ውስጥ ተካተዋል የተባሉት 1120 ምናምን ሰዎች እንዴት ነው የተመለመሉት? ከየት ነው የተገኙት? የሚሉት ነገሮች በጣም ቁልፍ ጉዳዮች ናቸው። በዛ ላይ ደግሞ አሁን አቶ በቀለም እንደተናገሩት ብሔሮችን ወክለው ነው ሰዎቹ የሚናገሩት ወይስ ክልልን ነው የሚለው ነገር ራሱ ደግሞ ሌላ ራሱን የቻለ አንድ የሚያነጋግር ርዕስ ነው ማለት ነው። አዎ እዛ ላይ በክልል ነው የተገለጹት። በብሔር ነው ይላል ደግሞ ከ83 ብሔር ብሔረሰቦች 41ን ያካተተ ነው ይላል። 41ዱ ብሔሮች እዚህ ውስጥ ስለመካተታቸው ደግሞ የሚገልጽ ዴታ የለውም። እዚህ ጋር የሚታየው በግራፍም የሚታየው በጽሁፍም የተገለጹት ክልሎች ናቸው እና ከመሰረቱ ጥናቱ ፕሮፓጋንዳ ነው ባይነኝ። ፕሮፓጋንዳ ተራ ፕሮፓጋንዳ ነው እንጂ የፖለቲካ ዓላማን አንግቦ የተነሳ በጥናት ስም የቀረበ ጽሁፍ ነው ወይ ደግሞ ቅንጅት ነው እንጂ የጥናትን መስፈርት አሟልቶ ኢንተርናል እና ኤክስተርናል ቫሊዲቲ ያለው ሪሰርች አይደለም ይሄ እና ሲጀምር ይሄን ጥናት ያደረገው የኢትዮጵያ ፖሊሲ ኢንስቲትዩት ነው። ይሄ ኢንስቲትዩሽን ነው፣ የመንግስት ኢንስቲትዩሽን ነው የሚባለው። በመንግስት ባጀት ነው የተንቀሳቀሰው። ነገር ግን በዚህ ጥናት ውስጥ በሪሰርቸርነት የቀረቡት ግለሰቦች እነማን ናቸው የሚለው ግልጽ አይደለም። ለየትኛው ዓላማ እንደወገኑ ደግሞ የስራቸው በደንብ ያሳያል። ማንነታቸውን ለማወቅ ከፈለጉት ከኢንፈረንሱ ከጥናቱ ኮንክሉዥን መረዳት ይቻላል። አንድ የተለየ የፖለቲካ ዓላማ ያላቸው ጥናቱን እንደው ለይስሙላ በማድረግ የኢትዮጵያ ህዝቦች ፍላጎት በዚህ ሰዓት ብሔር ነክ የሆኑ የኮንስቲትዩሽኑ አንቀጾች አሜንድ ወይ ደግሞ እንዲከለሱ ነው የሚፈልገው የሚለውን መልእክት ለማስተላለፍ ነው የመጡት። ይሄ ደግሞ ብሔርን መሰረት ያደረጉ ጉዳዮች አሁን የኛው ህገ መንግስት ከቀደሙት ሁለቱ የአገሪቷ ህገ መንግስቶች የሚለየው ትልቁ ነገር ቢኖር በብሔር ብሔረሰቦች ማንነት ጉዳይ ላይ በአይደንቲቲ ጉዳዮች ላይ ሲቀርቡ የነበሩ የፖለቲካ ጥያቄዎችን የመለሰ ሙሉ በሙሉ ባይሆን በመሰረቱ ግን የመለሰ እና ቢያንስ ተግባራዊ እንኳን እንደሚፈለገው ባይሆንም በፕሪንሲፕል ግን ያመነበትና አንዳንዶቹም ደግሞ ተግባራዊ የተደረጉበት ህገ መንግስት ነው። ለምሳሌ የቋንቋ ጥያቄዎች፣
የባህል ማንነቶች እነዚህ ጥያቄዎች በአግባቡ በክልል ደረጃ ተመልሰዋል በዚህ ህገ መንግስት ማለት ነው። አሁን የዚህ ጥናት ዋና ዓላማ አንደኛ ከፕሪያምብሉ ወይ ደግሞ ከመግቢያው ነው የሚጀምረው። እዛ ላይ ነው አንደኛ ትልቅ ችግር አለኝ የሚለው ማለት የጥናቱ መልእክት የሚያንጸባርቀው እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ጉዳይ ላይ ነው። ይሄ ቅድም አቶ በቀለም እንደገለጹት ከዚህ በፊት በፖለቲካ መሪዎች ሲቀነቀን የነበረ ትልቁ ጥያቄ ነው። በፖለቲካ መሪዎች ስል በአሃዳውያን ማለት ነው። የአሃዳውያንን የፖለቲካ ፍላጎት ያነገቡ የፖለቲካ ድርጅቶች በዋነኝነት የሚያነሱት በዚህ ህገ መንግስት ላይ የብሔር ብሔረሰቦችን ማንነት ጉዳይ የተመለከተ ነው። ብሔርን መሰረት ባደረገው የፌዴራል አወቃቀር ስርዓት ላይ የተመሰረተ ነው። ኢምብለም ወይ ደግሞ የዚህ ባንዲራው ላይ ያለው የፌዴራሊዝም ምልክት እሱንም የተመለከተ ጉዳይ ነው። በዚህ አሁን ጥናት ብሎ በቀረበው ወረቀት ላይም ትልቅ ኤምፋሲስ የተሰጠው በእነዚህ ጉዳዮች ነው፣ ለእነዚህ ጉዳዮች ነው። እና ምንድን ነው የጥናቱ ባለቤት ማን ነው የሚለው ግልጽ አይደለም። በማንነት ደረጃ እዚህ ጋር ግልጽ አይደለም። በስውር ግን የትኛውን የፖለቲካ ፍላጎት የሚያራምዱ ወገኖች እንደሆኑ ግን በጣም ግልጽ ነው ማለት ነው። እና ፕሪሰፖዝድ የሆነ ከዚህ በፊት እንዲቀየር የተፈለገውን ጉዳይ አሁን ደግሞ በዚህ ጥናት ተብዬ ስራ እንደ ማስረጃ አቅርበው ይሄንን አሁን ህዝቡ የሚፈልገው ይሄ ነው፣ በዚህ ሰዓት የሚፈልገው ለውጥ ይሄንን ነው በሚል ወደሚፈለገው የፖለቲካ ሽግግር ለመሄድ ነው። ያ ማለት ባጭሩ እንደኔ አመለካከት ወደ ቀደመው የደርግ ስርዓት የመመለስ ወደኋላ የመራመድ ፍላጎት ነው በጣም ጎልቶ እዚህ ውስጥ የሚታየው ማለት ነው። ምክንያቱም ይሄ ህገ መንግስት ያመጣው ለውጥ የብሔሮችን ጥያቄ የመለሰ ነው የሚባል ነው። የራስን እድል በራስ የመወሰንን ጉዳይ ለምሳሌ ማንሳት ይቻላል። በተለያዩ ደረጃዎች የግድ እስከ መገንጠል ላይሆን ይችላል። በተለያዩ ደረጃዎች የራስን እድል በራስ የመወሰን መብት በዩናይትድ ኔሽን ቻርተር ውስጥ ኢንሽራይንድ የሆነ እዛ ውስጥ በሚገባ የተገለጸ እና ዓለም አቀፍ ህግ ነው። ማንም የሚሸማቀቅበት ህግ አይደለም። የራስን እድል በራስ የመወሰን መብት ማለት ነው። እና አሁን እዚህ ውስጥ በእርግጥ በተወሰነ ደረጃ ችግር የለም ይልና አንቀጽ 39 የሶስተኛው ቁጥር ላይ ነው መሰለኝ፣ እዛ ላይ ግን ሙሉ በሙሉ ፍላጎት እንደሌለ ያሳያል የሚል ነገር ነው ይዞ የመጣው። እና አሁን ዝርዝሩ ውስጥ ስንሄድ ብዙ ነገሮችን ማንሳት እንችላለን። በዋነኝነት ግን የተፈለገው የጥናቱ ጥናት ተብዬው ወረቀት ባለቤቶች የፈለጉት ወደፊት እንራመዳለን፣ ገና መብቶች በሚገባ አልተከበሩም፣ እዚህ ሀገር ላይ አብሮ የሚያኗኑር ህጋዊና መሰረታዊ የሆነ ፕራክቲካል የሆነ ለውጥ አልመጣም፣ እሱን እውን ለማድረግ ገና መታገል ይጠበቅብናል የሚለውን ዓላማ ወደኋላ የመመለስ ፍላጎት ነው እዚህ ጋር በደንብ ጎልቶ የሚታየው ማለት ነው። እና የትግራይ ጉዳይ እዚህ ውስጥ በጉልህ መነሳት አለበት። ምክንያቱም አንደኛ ይሄን ጥናት ተደረገ የተባለው በአብዛኛው ይመስለኛል ባልሳሳት በትግራይ ላይ ጦርነት በታወጀበት ሰዓት ነው። ይሄ ደግሞ ትልቅ ዓላማ እንዳለው ነው የሚታየኝ። አንደኛው ትግራይን ኤክስክሉድ በማድረግ ወይ ደግሞ የትግራይ የፖለቲካ ኃይሎችን ከዚህ ፍላጎት ውስጥ ኤክስክሉድ ማድረግ ለምንድን ነው የተፈለገው? ይሄ ግልጽ ነው ማለት ነው። ምክንያቱም ኢፒአርዲኤፍ 1983 ላይ ስልጣን ሲይዝ ይሄ ከዛ ተከትሎ 2-3 ዓመት በኋላ የመጣው ህገ መንግስት የትግራይ ሌጋሲ ወይ ደግሞ የቲፒኤልኤፍ ሌጋሲ ተደርጎ ነው የሚታየው በአሃዳውያን ዘንድ ማለት ነው። ምንም እንኳን የኦሮሞ ታጋዮች የኦሮሞ የፖለቲካ መሪዎች ፌዴራላዊ ስርዓቱን እንደሚፈልጉትና ይሄን እውን ለማድረግ ደግሞ እንደታገሉት እየታወቀ
የራስን እድል በራስ የመወሰን ፍላጎት ይህን የዚህ መብት ተግባራዊነት ፍላጎት የትግራይ ብቻ ሳይሆን ወይ ደግሞ የትግራይ ኤሊቶች ፍላጎት ብቻ ሳይሆን የኦሮሞ ህዝብም ፍላጎት የኦሮሞ ፖለቲካ ማህበረሰብ ፍላጎት መሆኑ እየታወቀ ነገር ግን ይሄ አሁን የመጣው ብሔርን መሰረት ያደረገው ፌዴራሊዝም የቲፒኤልኤፍ ሌጋሲ ነውና ትግራይ ቲፒኤልኤፍ ሲወገድ እሱ ያመጣው የፖለቲካ ስርዓትም ከሱ ጋር መወገድ አለበት ብሎ በአደባባይ በሚዲያ ላይ ሲደሰክሩ የቆዩ የፖለቲካ መሪዎች ያንጸባረቁት ፍላጎት ነው እዚህ በጥናት መልክ የቀረበው ወረቀት ላይ የሚታየው ማለት ነው እና ትግራይ እዚህ ውስጥ መገለሉ ቢቻል አሁን ለምሳሌ እርቅ ተፈጥሯል በዚህ ሰዓት እርቅ ተካሂዷል በፌደራል መንግስትና በትግራይ ክልላዊ መንግስት መካከል ማለት ነው ቢያንስ አሁን በዚህ ሰዓት እንኳን ይሄንን ፍላጎት የህዝብ ፍላጎት ነው ብሎ ማቅረብ ማለት አንደኛ ያንን ከትግራይ ጋር የተደረገውን የሰላም ስምምነት እንኳን መጻረር ይመስለኛል ያ የሰላም ስምምነት እንደገና እክል እንዲገጥመው እንደገና የትግራይ ህዝብ እንዲሸማቀቅ እንደገና በጥርጣሬ ማዕከላዊውን መንግስት እንዲያይ የሚያደርግ ሂደት ነው ብዬ ነው የምወስደው እኔ ማንኛውም የትግራይ ወይ ደግሞ የትግራይ የፖለቲካ ሊቅ አሁን እየተደረገ ባለው ነገር ደስተኛ ነው ወይ ደግሞ ምንም አይሰማውም ብዬ ለመገመት አልችልም ምክንያቱም ዋናው ፍላጎት ያው ከትግራይ ከቲፒኤልኤፍ ጋር የመጣው ነገር የቲፒኤልኤፍ የፖለቲካ ሚና ሲቀንስ ወይ ደግሞ ሲወገድ እንደሚፈልጉት ከሆነ እንዲወገድ ነው ሙሉ በሙሉ ከሱ ጋር ተጠራርጎ መጥፋት አለበት የሚል ነገር ይሄ አንደኛ ለሌሎች ብሔር ብሔረሰቦችም ያለውን ንቀት ያሳያል ይሄ ፍላጎት የትግራይ ህዝብ ፍላጎት ብቻ ሳይሆን ይሄ ብሔርን መሰረት የሚያደርገው የፖለቲካ ስርዓት ማለት ነው የትግራይም ብቻ ሳይሆን የሁሉም ማለት በሚቻል መልኩ ብሔር ብሔረሰቦች ፍላጎት መሆኑ የሚገመትና የሚታወቅ ነው በተለይ የኦሮሞ ህዝብ ደግሞ በግንባር ቀደምነት ለዚህ እውን መሆን የታገለ መሆኑ የሚታወቅ ነገር ነው እና በአንድ ጠጠር ሁለት ወፍ እንደማለት ነው በአንድ በኩል ትግራዮች በዚህ ጉዳይ ላይ እንደማይመለከታቸውና ከዚህ በኋላ በአገሪቱ ጉዳይ መወሰን የሚችለው ሙሉ በሙሉ እነሱን አግልሎ መወሰን የሚፈልግ የፖለቲካ ኃይል እንዳለ እያሳዩን ነው ሁለተኛ ደግሞ ሌሎች ብሔር ብሔረሰቦች ይሄንን ሐሳብ ይሄንን ዓላማ የሚጋሩትን ደግሞ እነሱን ደግሞ የመናቅና የማዋረድ የናንተ ሚና የናንተ ፍላጎት ቲፒኤልኤፍ ያመጣው ነው እንጂ የናንተ ራሳችሁ አስባችሁ የምታደርጉት ነገር አይደለም የሚል መልእክትም የሚያሳይ ነገር ነው ይመስለኝ እና በዋናነት ይሄንን ነገር ለምንድን ነው በዚህ ሰዓት ያቀረቡት ወደሚለው ነገር ልሂድና ልጨርስ ሐሳቤ እንደሚታወቀው የብልጽግና አመራርና በአማራ የፖለቲካ ኃይሎች መካከል ያለውን ትንቅንቅ እያየን ነው በዚህ ሰዓት ምናልባት የነሱን የፖለቲካ የነሱን የተቃውሞ ትኩሳት ለማቀዛቀዝ እቺን ነገር ብቅ ካደረግን ምናልባት እንደገና ደግሞ ቀልባቸውን ወደዚህ መመለስ አዝማሚያ ሊኖር ይችላል የሚል ፍላጎት ነው መሰለኝ እና እንዲህ በማድረግ ማሳመን ይቻላል ወይ አሁን በትክክል እንደው የፒፒ ወይ ደግሞ የብልጽግና አመራር ይሄንን እንደዚህ አይነት ለውጥ አምጥቶ አገሪቷን ማስተዳደር የሚችል ይመስለዋል ወይ የሚሉት ጥያቄዎችን ራሴን ስጠይቅ የሚቻልለት እንደማይሆን አይረዳም ብዬ አላስብም ቀላል ነገር አይደለም ይሄንን ወደ እዚህ ጋር 30 ስንት ዓመት 31 2 ዓመት ወስዶ እዚህ ጋር የደረሰውን የፖለቲካ ደረጃ ወደ ቀደመው የደርግ ስርዓት መልሶ ከዚህ በኋላ የገነነውን ብሔርተኝነት ወደ ድሮ መልሶ አገሪቷን በሰላም ማስተዳደር ይቻላል ብሎ የሚያልሙ ሰዎች ናቸው ብዬ አልጠብቅም ቀላል እንደማይሆንና አደገኛ እንደሆነ ይረዱታል ብዬ አስባለሁ አንዳንድ ምልክቶችን ስለማይ ነው ነገር ግን በዚህ ምክንያት በዚህ ሰዓት የተፈለገበት ይሄንን
መምዘዝ የተፈለገበት ምክንያት ሰዎቹን ቀልባቸውን ለመሳብ ነው የሚመስለኝ። ነገር ግን የሚሳካ አይደለም። በዚህ መልኩ እነሱም የሚሸነገሉ አይመስለኝም። ይሄ ደግሞ በአንድ በዚህ በተመሳሳይ ሰዓት ሌሎቹ ይሄንን አስተዳደር ይሄንን የፖለቲካ ስርዓት አምርረው እንዲዋጉት እንዲታገሉት የሚያነሳሳቸው ቀደም ሲል ትንሽ ወደ መሃል ፖለቲካ መምጣት የፈለጉት ግለሰቦች ልበለው የፖለቲካ ኃይሎች እንደገና ወደ ፋር ሌፍት እንዲመለሱ የሚገፋፋቸው ነገር ይመስለኛል እና በሁለቱም መንገድ ኪሳራ ነው እንጂ ብዙም ጥቅም የሚያመጣ መስሎ አይታይም። ጥሩ እንግዲህ በብዛት እነሳል ትግራዮች ከዚህ ውጪ ምናልባት ከ5 እስከ 10 ሚሊዮን የሚሆኑ ትግራዮች ለምን ተገለሉ ባለውም አለ። በቻርተር ወቅት ህገ መንግስቱ መሰረት የሆነውን ያጸደቁት ቲፒኤልኤፍ እና የኦሮሞ ነጻነት ግንባር ነው። በመጨረሻ ላይ እንግዲህ የአማራ ኤሊትም ተሳትፈውበት ህገ መንግስቱ ከጸደቀ በኋላ እኛ የለንበትም የሚል ነገር ይነሳል እና እስኪ እንደው የተነጋገርን ያለነው የኢትዮጵያ ጥናት ኢንስቲትዩት የተባለው የመንግስት አካል ሰሞኑን ያወጣው ጥናት ያለውን እንግዲህ ብዙ ሴራ የተሞላበትን ጽሁፍ ነው። ይሄ በመንግስት የሚደገፍ የመንግስት ኢንስቲትዩት ነው እና ከዛ ውስጥ እንደው ቆይታችሁ ለመጣችሁ እንደው ለማስታወስ ያክል ነው። ይሄ ኢንስቲትዩት ካወጣው እንግዲህ ጽሁፍ እንደ ዜና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ያው በቴሌቪዥን እና በሌሎች የወጣው ጽሁፍ ነው። እዚህ አሁን እንደ ኒውስ የማየው እሱን እንደው ለማንበብ ያክል ጽሁፉ ትንንሽ ስለሆነ በዚህ መሰረት የህገ መንግስቱ መግቢያ ላይ ያሉት የተወሰኑ ሐሳቦች የብሔር ብሔረሰቦች ሉዓላዊነት አንቀጽ 8 የፌደራል መንግስት የሥራ ቋንቋ ብሔራዊ አርማ ብሔርን መሰረት ያደረገው አስተዳደራዊ ወሰን መገንጠልን የሚደነግገው አንቀጽ 39 የፖለቲካ ፓርቲን በብሔር ማደራጀትና የአዲስ አበባ አስተዳደርን በተመለከተ ማሻሻል እንዳለባቸው ህዝቡ ፍላጎት እንዳለው ተመልክቷል ይላል ኦቦ በቀለ ገርባ። እንግዲህ ይሄ ኢንስቲትዩቱ ያቀረበው በብዙ ህዝብ እንደፈለገው ያቀረበውን ራሱ ብዙ ህዝብ ማለት ምን ማለት እንደሆነ ያው ቀደም ብለው ገልጸዋልና እስኪ እነኚህን ነጥቦች እዛ ውስጥ የተነሱትን ወስደን እናፍታታና እነኚህ ነጥቦች ለወላይታ፣ ለሶማሌ፣ ለአፋር፣ ለሀዲያ፣ ለቤኒሻንጉል ጉሙዝ አልፎም ተርፎም ለጋምቤላ፣ ጋሞ፣ አገው፣ ቅማንት፣ ኦሮሞ እና ለሌሎች ብሔር ብሔረሰቦች ከሶማሌ እስከ ጋምቤላ፣ ቤኒሻንጉል እና ከኮንሶ እስከ ትግራይ ምን መልእክት እንደሚያስተላልፍ እስኪ ዘርዘር እያደረግን እንያው ነጥብ በነጥብ። አቶ በቀለ። እሺ አመሰግናለሁ። ይሄ ጥናት ከመጀመሪያው ጀምሮ ምንድነው የሚለው ገና መግቢያው ላይ ይሄ አሁን ያለው ህገ መንግስት ከተረቀቀበት ጊዜ ጀምሮ አወዛጋቢና ከፍተኛ ጥያቄዎች ሲነሱበት የነበረ ነው ብሎ ነው የሚጀምረው። ከመተቸት ህገ መንግስቱን ከመተቸት ነው የሚጀምረው እና በአንጻሩ ግን ህገ መንግስቱ በጣም ሲወደስም የነበረና አሁንም መወደስ የሚችል በብዙ ምሁራንም ትልቅ እመርታ ተደርጎ የተወሰደ መሆኑን ማንሳት አስፈላጊ ነበር። አሁንም አስፈላጊ ነው ብዬ አምናለሁ እኔ። ለምሳሌ ቀደም ተብሎ ዶክተር ፋሲል ናሆም ከፍተኛ የህግ ባለሙያም ናቸው፣ ባለስልጣንም ነበሩ። በዚህ ደረጃም ብዙ ስራ የሰሩ ሰው ናቸው፣ መጽሐፍም ጽፈዋል። እሳቸው አሁን ስለዚህ ህገ መንግስት እንዴት እንዳስቀመጡት ማየት በጣም አስፈላጊ ነበር ብዬ አምናለሁ እኔ። ምንድነው ቀደም ሲል የነበሩ ህገ መንግስቶች የአጼውም ሆነ የደርጉ ህገ መንግስት ያላካተታቸውን ብዙ ነገሮችና ብዙ መብቶች ለህዝቡ ከነሱ የሚጠብቀውን እና ሳይመልስ የቀራቸውን ብዙ ነገሮች የመለሰና
ትልቅ ምርታ ወደ ፊት አገሪቱን ያንደረደረ መሆኑን ይናገራሉ። በዛ መጽሐፋቸው ላይ ይገልጻሉ። ከዛም በኋላ በፌደራሊዝም ትምህርት ቤትም ብዙ ጽሁፍ የጻፉ ሰዎች ስለዚህ ህገ መንግስት መልካምነቱን ከነበሩ ህገ መንግስቶች እስካሁን የተሻለው ስለመሆኑ ብዙ የተጻፉና ብዙ የተደረጉ ሪሰርቾች መኖራቸውን በደንብ አያነሱትም። ምንድነው ያው ገና ከወገናዊነት ስለሚጀምሩ ማለት ነው። አሁንም እኔም እንዳልኩት ያያም እንደጨመረው ምንድነው የተባለው ህገ መንግስቱን ያመጣው አንድ የተወሰነ አካል ነውና ያ አካል በጦርነት ተጠምዶ ባለበት ጊዜ እኛ ደግሞ በዚህ በኩል አጣድፈን ቶሎ ይሄንን ወደዛ እንውሰድ በማለት የተቋቋመም ይመስላል። የትግራይ ህዝብ ከ60,000 በላይ ውድ ልጆቹን ከፍሏል። ይሄ ህገ መንግስቱ ላይ ያሉ መብቶች እንዲረጋገጡና ያም በሰነድ መልክ እንዲቀመጥ ለማድረግ ማለት ነው። ብዙ የኢትዮጵያ ህዝቦችም ከተለያየ አቅጣጫ ለብዙ ዘመናት በብዙ ሺህ ምናልባትም በሚሊዮኖች የሚቆጠሩ ህዝቦቻቸውን ሰውተዋል። ሰው ዝም ብሎ አይደለም ዋጋ የሚከፍለው። ህይወት አንድ ጊዜ ብቻ የምትገኝና ተመልሳም የማትገኝ ነገር ነች። ሰው ህይወቱን እንደሚያጣ ያወቀ የሚታገለው ከህይወት የተሻለ ከህይወት የበለጠ ውድ ነገር መኖሩን ስለሚያውቅ ነው። መብት ከህይወት ውድ ነው። ነፃነት ከህይወት በላይ ከህይወት ያለፈ ውድና ዋጋ ያለው ነገር ነው። በምንም ሊተመን የማይችል ነገር ነው። ለዚህ ነው ሰዎች እንደሚሞቱ ያወቁ ከህይወት የከበረ ነገር ነው ብሎ ስለሚያምኑ ነፃነትን መብትን ከዛ አብልጠው ስለሚመለከቱ ውድ ህይወታቸውን ይሰዋሉ። አሁን ግን እንደ ቀልድ ነው የሚታየው። በዚህ መንገድ ውድ ህይወት እየተሰዋ የመጣበትን ነፃነት በህዝቦች ትግል ቢያንስ ህገ መንግስቱ ውስጥ በመርህ ደረጃ እንዲቀመጥ እንዲካተት የተደረጉ መብቶች እንደገና እንዲሸረሸሩ እንደገና እንዲጠፉ ህገ መንግስቱን ተገዶ እንዲጣል እንደዚህ አይነት ሙቭ ቀልድ ነው እንጂ ወደፊት በብዙ ህይወት የሚያስከፍል ካልሆነ በስተቀር ምንም ፋይዳ ያለው ነገር ነው ብዬ አላምንም እኔ በበኩሌ። ስለዚህ እንደው ነገሮችን ምን ላይ ነው ጥናቱ ያደረገውን ብቻ ትንሽ አንዳንድ ነጥቦችን አንስቼ መጨረሻ ላይ መደምደሚያ እንሰጥበታለን። እንግዲህ በዚህ ጥናት ውስጥ የተካተቱ 13 ያህል ጥያቄዎች አሉ። ጥያቄዎቹን ቶሎ ብዬ እነሱ ህዝቡ እንዲያውቀውና ምን ለህገ መንግስቱ ማሻሻያ ሲባል ምን ላይ ነው ለነገሩ ይሄ አሁን ጥናት የተደረገው የሚባለውን ነገር መልስ ለመስጠት ያህል ብቻ ነው። የመጀመሪያው ጥያቄ ህገ መንግስቱን ምን ያህል ታውቁታላችሁ? ተጠያቂዎቹ ራሳቸው 1123 ወይንም 564ቱ ተመርጠው የመጡት መጀመሪያ የተጠየቁት ጥያቄ ህገ መንግስቱን ምን ያህል ነው የምታውቁት የሚል ጥያቄ ነው በመጀመሪያ ደረጃ እየቀረበላቸው። ከዚህ ውስጥ 11% ብቻ ናቸው ተቋርጧል መሰለኝ አቶ በቀለ ገርባ። ኢንተርኔት ችግር ይመስለኛል። እሳቸው እስከምመለሱ ድረስ እስኪ እንቀጥላለን። ያያ አቶ በቀለ ገርባ ወደ እየተመለሱ ይመስለኛል። ኦኬ እንቀጥላለን። ያያ እንግዲህ ቀደም ብዬ አይሰማም እኔ አሁን ተመልሶ መጥቷል። ትንሽ ወደ ኋላ ዘንበል በሉ፣ ከላይ ትንሽ ይቆረጣል እያሉ ነው ተመልካቾች። አሁን ይቀጥሉ አቶ በቀለ። ኦኬ የመጀመሪያው ጥያቄ ህገ መንግስቱን ታውቁታላችሁ ወይ ነው። ስለዚህ 11% በደንብ እናውቀዋለን ህገ መንግስቱን፣ 80% ደግሞ ከሞላ ጎደል እናውቀዋለን፣ 9% የሚሆኑት ደግሞ እንደውም አናውቀውም፣ ስለ ህገ መንግስቱ ምንም ግንዛቤ የለንም የሚሉ ናቸው። እንግዲህ እነዚህ ናቸው አሁን ህገ መንግስቱ ይሻሻል አይሻሻል
ወይንም ደግሞ ይለወጥ አይለወጥ ብለው የሚሰጡት ከሞላ ጎደል ህገ መንግስቱን ከሞላ ጎደል ብቻ ነው የምናውቀው። ይሄ እዚህ ላይ ሌላ መጥቀስ የምፈልገው ህገ መንግስቱ ላይ አሁን ለሙናነት ከተካተቱት ውስጥ በአብዛኛው ከተማ ነዋሪዎች ናቸው። ዳታው እንደሚያሳየው ማለት ነው የከተማ ነዋሪዎች ናቸው። ይሄ የከተማው ነዋሪ አንደኛ የከተማ ነዋሪ ነው። የከተማ ነዋሪው ምን አይነት ፖለቲካ ሲጋት እንደነበረ ይሄን 5 ዓመት የሚታወቅ ነገር ነው። ሁለተኛ ነገር ደግሞ ህገ መንግስቱን ያነበበ በደንብ የሚያውቀው ሳይሆን ከሚዲያ የሚሰማው ነው ማለት ነው። ሚዲያዎች ደግሞ ምን አይነት ሚዲያዎች ምን ሲሉ እንደነበረ ህገ መንግስቱን የጎሳ ፖለቲካ ነው፣ የጎሳ ሰነድ ነው፣ እንደዚህ ነው፣ ከፋፋይ ነው፣ ምንድነው ሲሉ የነበረ ነው። ይሄ ከሚዲያ ብቻ የሚሰማው ነው። ምናልባትም ህገ መንግስቱን ያላነበበ ሊሆን ይችላል። ይሄንን ደግሞ እነሱ መናቄ ሳይሆን ከሞላ ጎደል ነው የምናውቀው ብለው ይኸው እዚህ መልስ መስጠታቸውን ዳታው ስለሚያሳይ ማለት ነው። እንደዚህ አይነት ሰዎች ናቸው እንግዲህ አሁን ህገ መንግስቱ ይቀየር የሚሉት። አንደኛ ነገር የከተማ ሰዎች ለሚዲያ የተጋለጡ በሚዲያ ተጽዕኖ ስር የነበሩ ይሄንን ቀንና ሌሊት ሲሰሙ የኖሩ ከሞላ ጎደል ብቻ ህገ መንግስቱን የሚያውቁ 9% ደግሞ ፈጽሞ ህገ መንግስቱን የማያውቁ ናቸው ማለት ነው። ሁለተኛ የተጠየቁት ጥያቄ ህገ መንግስቱ ሙሉ በሙሉ ይቀየር ነው የምትሉት ይለወጥ ነው የምትሉት ወይንም ደግሞ ማሻሻያ ቢደረግበት ይሻላል የሚል ጥያቄ ነው የቀረበላቸው። ስለዚህ ህገ መንግስቱ መለወጥ አለበት መቀየር አለበት የሚለው ቢያንስ 75% ይሆናሉ ይላል። ምን ማለት ነው ቢያንስ ማለት? በሪሰርች ውስጥ በጥናት ውስጥ ቁጥር እየተሰጠ ሰዎች ቁጥራቸው ስንት እንደሆነ እየታወቀ ይሄን ያህል ማለት ሲቻል ቢያንስ ማለት ምን ማለት ነው? ቢያንስና ቢበዛ ማለት ምን ማለት ነው? ሪሰርች ማለት እኮ ትክክለኛ ቁጥሩ ሊታወቅ የሚገባው ነገር ነው። ይሄ ያመለጣቸው ይመስለኛል። አሁን ሌላ ጊዜ በፖለቲካ ውስጥ ሲሰሩ የነበረውና ይሄን ቁጥር ዝም ብለው በዘፈቀደ ማስገባታቸው ነው የሚመስለው። እዚህ ላይ ቢያንስ 75% እንዲለወጥ ይፈልጋሉ። 18ቱ ደግሞ አሁን ያለው ህገ መንግስት እንዳለ እንዲቆይ የሚፈልጉ ናቸው። ሌሎቹ ደግሞ የቀሩት ደግሞ ቢለወጥም ቢቆይም እኛ ግድ የለንም የሚሉ ናቸው ይላል። ሶስተኛው ኦኬ ህገ መንግስቱ እንዲሻሻል ነው አንዳንድ አንቀጾች እንዲሻሻሉ ነው የምትፈልጉት ወይንስ ቢሻሻል ይሻላል ወይስ እንዳለ ቢከለስ መሰረታዊ ለውጥ ቢደረግ ይሻላል የሚለው ነው የተጠየቁት ይላል። እዛ ላይ 77% እንዲሻሻል 5% ደግሞ ሙሉ በሙሉ እንዲከለስ የሚጠይቁ ናቸው ይላል። 18% ምን እንዳሉ አልተገለጸም እዚህ ላይ አያሳይም። ዳታው አያሳይም ማለት ነው። 18% ምንድነው ያሉት? ይለወጣሉ ይሻሻላሉ ወይስ ሙሉ በሙሉ ይከለሳሉ? ምን እንዳሉም አልታወቀም። ቃለ መጠይቅ ከተደረገላቸው ሰዎች ደግሞ አንድም ሰው ሙሉ በሙሉ ይከለስ ያለ የለም። እንደው መጠነኛ ማሻሻያዎች ሙሉ በሙሉ ማለት የሚቻልበት ደረጃም አይደለም። በአብዛኛው የሰብአዊ መብቶች ኢትዮጵያ የተቀበለቻቸው ድንጋጌዎች ዓለም አቀፉ ህግ አካል የሆኑ ምንም ልትሽር የማትችላቸው ነገሮች ናቸው በአብዛኛው። ስለዚህ ይሄንን የሚል መቼም አይኖርም። ነገር ግን ይሄንን እንደ ትልቅ ነገር አድርገው አንድም ሰው ግን ህገ መንግስቱ ሙሉ በሙሉ ይቀር ያለ የለም ብሎ ደግሞ እዚህ ላይ ጽፈዋል ማለት ነው። አራተኛው ጥያቄ በመለወጡ ሂደት ውስጥ ተግዳሮት ይኖራል ወይ ችግሮች ሊከሰቱ ይችላሉ ወይ ተብሎ ሲጠየቁ 91% አዎ በዚህ ህገ መንግስቱን በመለወጡ ሂደት ውስጥ ችግር ሊከሰት ይችላል። ቃለ መጠይቅ ከተደረገላቸው ውስጥ ደግሞ በአብዛኛዎቹ ይላል አሁንም ግጭት ሁሉ ሊከሰት ይችላል። ይሄ ግጭት ደግሞ በብሔር ብሔረሰቦች መካከል ሊሆን ይችላል ወይንም
በኢትዮጵያዊ ብሔርተኝነት ባላቸውና እነዚህ ንዑስ ብሔርተኝነት በሚያራምዱ መካከል ግጭት ሁሉ ሊከሰት ይችላል እንኳን አለመግባባት ግጭት ሁሉ ሊከሰት ይችላል ብለዋል ይላል። ይሄ ማለት ምን እያደረጉ እንዳሉ ያውቃሉ። ምን ሊያመጣ እንደሚችል ያውቃሉ። የኢትዮጵያ ሕዝብ ይቀየር ካለ ፍላጎቱ ከሆነ አያስፈልገኝም ካለ ለምንድን ነው ወደ ግጭት የሚገባው? የሚፈልገውን ነገር ካገኘ ለምንድን ነው ግጭት የሚሆነው? ወደ ግጭት የሚገባው እኮ የማይፈለግ ነገር ሲሆን ነው፣ ወይም ያልፈለገውን ነገር አምጥቶ ሲጭኑበት ነው። ሲጭኑበት ደግሞ ግጭት አይደለም ብዙ ነገር ውስጥ ይገባል። እውነት ነው። ስለዚህ ምን ማለት ነው ይሄ እርስ በራሱ የሚቃረን ነገር? አምስተኛ ላይ የተጠየቀው ጥያቄ ኦኬ ግጭት ይኖራል ብላችኋል ወይንም ተግዳሮት ሊኖር ይችላል ወይም አይችልም ብላችኋል እንደየሐሳባችሁ። በዚህ መሃል ተስፋ አለ ወይ ተብለው በሚጠየቁበት ጊዜ 55% አዎ ተስፋ አለ፣ ግጭት ቢኖርም ችግር ቢኖርም ይሄንን እናልፈዋለን፣ ወይንም ደግሞ ማንም ሰው መብት ተነካ ብሎ ወደ ግጭት ቢሄድም ከዛው ውስጥ በኃይል መወጣት ይቻላል አይነት ግምት ይመስላል። እና ተስፋ አለ ሲሉ 25% ያስፈራኛል፣ ይሄ እኔ በዚህ በኩል እርግጠኛ አይደለሁም የሚል ነው። 20% ደግሞ እኛ እናውቅም ፈጣሪ ብቻ ነው የሚያውቀው አይነት ነገር የመለሱ ይመስላል። አሁን እዚህ ከዳታው ላይ እንደምናየው ማለት ነው። ስድስተኛው ህገ መንግስቱ ላይ ከህገ መንግስቱ አካል ውስጥ መግቢያው ወይንም ፕሪያምብሉ ይቀየር ወይም ይሻሻል ወይስ ይቀየር ወይስ እንዳለ ይቀመጥ የሚለው ነው የቀረበላቸውና ይሄ ፕሪያምብሉ ላይ ወይንም መግቢያው ላይ አጥብቀው እነዚህ አህዳውያን የሚጠሉት ሁለት እንትኖች አሉ፣ ሁለት ፍሬዞች አሉ። እኛ የኢትዮጵያ ብሔሮች እና ብሔረሰቦች የሚለውን በፍጹም መስማት አይፈልጉም። ይሄ መብት እንዲካተትም አይፈልጉም። ይሄ ስም እንዲነሳም አይፈልጉም። ይሄ መብት እንዲረጋገጥም አይፈልጉም። እኛ የኢትዮጵያ ብሔሮች ብሔረሰቦች እና ህዝቦች ይሄንን ሲያዩ በፍጹም ደማቸው የሚፈላ የፖለቲካ አካላት አሉ። እንግዲህ ኢትዮጵያውያን የሚባሉት እነዚህ ናቸው። የብሔረሰቦችን ስም መስማት የማይፈልጉ መብታቸውን መረጋገጥ የማይፈልጉ ማለት ነው። አንደኛው በጣም የሚጠላው ይሄ ነው። ሁለተኛው የተዛባ ግንኙነት የሚለው ነው። ስለዚህ ይሄ ይሻሻል ወይንስ አይሻሻል ወይስ እንዳለ ይቀመጥ የሚል ጥያቄ ነው የቀረበው ማለት ነው። እና ሁለቱም ይቀየሩ ያሉት ይላል። አሁን ደግሞ ቅድም በእንትን ነው ያስቀመጠው፣ በክልል ነው ያስቀመጠው። አሁን ደግሞ በብሔረሰብ ያስቀምጠዋል። በብሔረሰብ ሲያስቀምጥ ምን ይላል? የተዛባ ግንኙነት የኢትዮጵያ ብሔረሰቦች እና ህዝቦች የሚለውን ነገር መቀየር አለበት፣ እኛ አንፈልግም የሚለውን አማራ፣ አዊ፣ አሪ፣ አርቦሬ፣ ሸካ፣ ሐመር፣ ሀዲያ፣ ጋሞ በጽኑ ተቃውመዋል ይላል። አሁን ደግሞ በብሔረሰብ መጥቷል። እነዚህ ተቃውመውታል ይላል። ደጋፊዎቹ ደግሞ ቤኒሻንጉል፣ ኦሮሞ፣ ሶማሌ፣ ኮሞ፣ ከምባታ፣ ሀረሪ፣ ጉራጌ ናቸው ይላል። እነዚህ ደግሞ ሁለቱም ፍሬዞች ወይንም ሁለቱም ብሔረሰቦች እና ህዝቦች የሚለውም የተዛባ ግንኙነት የሚለውም ትክክለኛ ገላጭ የተዛባ ግንኙነትም ነበረ። ኢትዮጵያ ብሔረሰቦች እና ህዝቦች የሚለውም ትክክለኛ አገላለጽ ነው፣ መቀጠል አለበት ያሉት ደግሞ እነዚህ ናቸው ይላል። እዚህ አሁን ቤኒሻንጉል የሚል ደግሞ አንስቷል። ቤኒሻንጉል ክልል ነው፣ አሁን የብሔር ስምም አይደለም ቤኒሻንጉል ማለት። እንደገና ደግሞ መልሶ ኦሮሞ ይላል፣ ሶማሌ ይላል፣ ኮሞ ይላል። በጣም የተምታታ ብዙ ነገር አለው። አንድ ጊዜ ክልል ያነሳል፣ ሌላ ጊዜ ደግሞ ብሔር ያነሳል። እንዴት አድርገው ይሄንን አናሊሲስ እንደሰሩ በጣም ግራ የሚያጋባ ነገር ነው።
እና ወጥ ያልሆነ ሐሳብ ወይም ደግሞ አስተያየት ያልሰጡት ደግሞ አዲስ አበባ፣ ቤንች፣ መጃንግ፣ ወላይታ፣ የምና ባስኬቶ ናቸው ይላል። ይቀር ወይንም አይቀር በሚለው ነገር ላይ ወጥ ያልሆነ አቋም ወይም አስተያየት ያልሰጡት ደግሞ እነዚህ ናቸው ይላል። አዲስ አበባን ጨምሮ ይላል። ሰባተኛ ብሔራዊ አርማ ለውጥ ነው። በባንዲራው ላይ ያለው አርማ መሆኑ ነው ይመስለኛል። እና እሱ ደግሞ 40% በላይ ይላል። ሲቃወሙ 40% የሚጠጉት ደግሞ ደግፈዋል ይላል። ይሄንን በደንብ ተመልከቱት። 40% በላይ ምን ማለት ነው? 40% በላይ ማለት ሁለቱንም 40 አድርጓቸዋል። ሁለቱንም 40 አድርገዋል። ይሄንን አውቀው ነው የሚያደርጉት። ዴሊብሬትሊ ነው የሚያደርጉት። ሁለቱንም 40 ቁጥሩን 40 ከሰጡ በኋላ የሚቃወሙትን 40 ለውጡን የሚቃወሙትን አርማው እንዲለወጥ የሚቃወሙትን አርማው አሁን እንዳለ ይቆይ ያሉትን ማለት ነው። እነሱን 40% በላይ ያሉት እነዛ የአርማው ይነሳ የሚሉትን ደግሞ 40% የሚጠጉ አሉ። ስለዚህ በታች ማለት ነው። ይሄም ሆን ተብሎ የተጻፈ ይመስለኛል። እና ሁለቱም ደግሞ ያስቀምጡት strongly agree የሚለው ነው። በጽኑ ተቃውሟል፣ በጽኑ ደግፈዋል የሚል ነገር ያስቀምጣል። እዛ ላይ 11% ደግሞ ድጋፍም ተቃውሞም አልሰጡም የሚል ነገር ያነሳና በጣም አስገራሚ የሆነ ነገር ያስቀምጣል። 81% ከአማራ ክልል ወይንም ከአማራን ወክለው ድምጽ የሰጡት 81% አርማው እንዲነሳ እንዲቀየር በጽኑ የጠየቁ ሲሆን ይላል። ከኦሮሞ ደግሞ 91% አርማው እንዳይነሳ በጽኑ ተቃውሟል ይላል። አማራ 81% እንዲነሳ አርማው እንዲነሳ፣ ኦሮሚያ ደግሞ 91% አርማው እንዳይነካ በጽኑ ተቃውሟል የሚል ነገር ያነሳል። አማራን ደግፎ አፋር አርማው እንዲነሳ ባንዲራው ልሙጥ እንዲሆን አፋር ጠይቋል ይላል። አፋር እዛ ላይ ያለውን ነው የምነግራችሁ። ሶማሌ ደግሞ ኦሮሞን ከኦሮሞ እኩል አርማው እንዲነሳ በጽኑ ጠይቋል የሚል ነገር ደግሞ ያነሳል። አፋር ነው አርማው እዛ ላይ እንዲቆይ የሚፈልገው አንዱ እዚህ ላይ በተቀመጠው መሰረት ማለት ነው። ይሄን አፋሮች ሰምተው ምን እንደሚሉ እንግዲህ ወደፊት የምንሰማው ይሆናል። ስምንተኛው አንቀጽ ነው። የብሔር ብሔረሰቦች ሉዓላዊነት የሚገልጽ አለ። መግቢያው ላይ የተገለጸውና የመግቢያ ላይ የተገለጸው ስለ ብሔር ብሔረሰቦች ሉዓላዊነት የሚያነሳና ከዛም ደግሞ ስለ ተዛባ ግንኙነት የሚያነሳው ይነሳ ወይስ አይነሳ የሚለው ነው። ያኛው ፕሪያምብል ውስጥ ነው። ይሄኛው ግን እዚህ በአንቀጽ ይዞ ነው ያለውና ከላይ ከፕሪያምብሉ ወይንም ደግሞ ከመግቢያው ጋራ ከተሰጠው ጋራ ተመሳሳይ ነው ብሎ ቁጥርም ሳይሰጥ ምንም ሳይሰጥ የሆኑ ትንተናዎችን ሰጥቶ ያልፋል። ምንም ቁጥር አልሰጠም። እዚህ ካለፈው ጋራ ከዛኛው ጋራ ተመሳሳይ ነው አለ። በጣም ቀልድ ነገር ነው የሚሰሩት። እንዴት አድርጎ ነው ተመሳሳይ ሊሆን የሚችል? የሆነ ቁጥር እንኳን መለያየት እኮ ይገባው ነበር ሪሰርች እንደመሆኑ መጠን ማለት ነው። ነገር ግን ከላይ ካለው ጋራ ተመሳሳይ ነው ብሎ አልፏታል። 9ኛው የሥራ ቋንቋ ተጨማሪ የሥራ ቋንቋ ያስፈልግ እንደሆነ የተጠየቁበት ነው። 44% ምንም የተጨማሪ የሥራ ቋንቋ ያስፈልገንም አማርኛ በቂ ነው የሚል ነው። ይሄንን በጽኑ የደገፉት ደቡብ ህዝቦች እና ሲዳማ እና አፋር ናቸው ይላል። እንዳይጨመር ሌላ ቋንቋ አስፈላጊ አይደለም
ያሉት እነዚህ ናቸው በማለት ያነሳል። 48% ደግሞ ደግፈዋል ይላል። ተጨማሪ የስራ ቋንቋ ያስፈልጋል ብለው ደግፈዋል። እነሱ ደግሞ ዋንኛዎቹ ኦሮሞ፣ ሶማሊ፣ ሐረሪ፣ ድሬዳዋ ናቸው ይላል። እዚህ ላይ አማራ የትኛውን ፖዚሽን እንደያዘ አልተገለጸም። የስራ ቋንቋ ተጨማሪ የስራ ቋንቋ ያስፈልጋል ወይም ተጨማሪ የስራ ቋንቋ አያስፈልግም በሚለው ላይ የአማራ አስተያየት እዚህ ላይ አልተካተተም፣ ጥናቱ ላይ አልተካተተም ማለት ነው። ይሄ እንግዲህ ምክንያቱ ምን እንደሆነ የሚያውቁት እነዚህ ሪሰርቹን ሰርተናል የሚሉ አካላት ብቻ ናቸው። አንድምታው ምን እንደሆነ ይሄንን መገምገም ያስፈልጋል። 10ኛው ጥያቄ ብሔር ላይ የተመሰረተ ፌደራሊዝም 54% ተቃውመዋል፣ 38% ደግሞ ድጋፍ ሰጥተዋል። ድጋፍ ከሰጡት ውስጥ ኦሮሞ፣ ቤኒሻንጉል እና ሶማሌ ክልሎች አሉ። ተቃውሞ ካቀረቡት ደግሞ አማራ፣ ሲዳማ፣ አፋር፣ ደቡብ ምዕራብ ኢትዮጵያ ተቃውመዋል ይላል። አማራ፣ ሲዳማ፣ አፋር፣ ደቡብ ምዕራብ ኢትዮጵያ ተቃውመውታል። አሁን ያለውን ብሔራዊ አከላለል ቋንቋ ላይ የተመሰረተ ፌደራሊዝም፣ ህብረ ብሔራዊ ፌደራሊዝም የተቃወሙት እነዚህ ናቸው ይላል። ሲዳማም ያንን መብት ተጠቅሞ ክልል ከሆነ በኋላ አሁን ተቃውመዋል ብሎ ነው የሚያነሱት። ይሄንን የሲዳማ ሰዎች ምን ብለው እንደሚመልሱት ራሳቸው ያውቁታል ብዬ አስባለሁ። በማንኛውም ቦታ አፋርና ሲዳማ በሁሉም ሊባል በሚችል ደረጃ አፋርና ሲዳማ ከአማራ ጋራ የተባበሩ መሆናቸውን ነው የሚገልጸው ይሄ ዳታ ማለት ነው በሁሉም ስፍራ። 11ኛው ስለ አንቀጽ 39 ነው። አንቀጽ 39 ወደ 4 የሆኑ ንዑስ አንቀጾች አሉት። በአንደኛው ላይ መስማማት አለ፣ እሱ ይቀጥል፣ ስለ ቋንቋና ስለ ባህል ስለሚያወራ እሱ ላይ ችግር የለንም። ሌሎቹ ግን እንዲነሱ እንፈልጋለን የሚል ተቃውሞ ነው የተነሳው። 70% ራስን ስለማስተዳደር ተቃውመዋል ይላል። ራሱን ዛሬ ኢትዮጵያ ውስጥ ማለት ነው ብሔር ብሔረሰቦች ራሳቸውን በራሳቸው ለማስተዳደር አይፈልጉም፣ ተቃውሞ አቅርበዋል እኮ ነው የሚለው። በጣም አስገራሚ የሆነ እንዴት አድርገን ክልል ይሰጠን፣ ራሳችንን በራሳችን እናስተዳደር፣ እንደዚህ እናደርግ እያሉ እየጠየቁ እያሉ በየሚዲያው ስንሰማ የኖርነውን ነገር ኢትዮጵያ ብሔር ብሔረሰቦች ራሳቸውን በራሳቸው ለማስተዳደር ፍላጎት የላቸውም፣ 70% የላቸውም ብሎ እኮ ነው የጥናት የሚነግረን። እና ይሄንን አጥብቀው ከተቃወሙት ውስጥ አንደኛው አማራ ነው ይላል። ስለመገንጠል ነው ይሄ፣ ይቅርታ፣ ስለመገንጠል 4ኛው አንቀጽ 75% ተቃውመዋል ይላል። 75% ተቃውመዋል። ከ75ቱም ውስጥ 53% አጥብቀው strongly disagree አጥብቀው ተቃውመዋል ይላል። 22ቱ ደግሞ ተቃውመዋል ይላል፣ disagree የሚለው ማለት ነው። እና እዛ ውስጥ ሁለቱን በዋናነት ያነሳቸው ይሄንን የተቃወሙት አማራና ደቡብ ህዝቦች ናቸው ይላል። አማራና ደቡብ ህዝቦች የተቃውመው 75% መሆን ይችላሉ ወይ? ይሄንን አላውቅም። ይሄንን ጥናቱን ያካሄዱ ሰዎች ብቻ ናቸው የሚያውቁት። እንዴት አድርገው ሊያሳምኑን እንደሚችሉም እነሱ ናቸው። የኢትዮጵያን ህዝብም እንዴት አድርገው እንደሚያሳምኑ የሚያውቁት እነሱ ብቻ ናቸው። እነዚህ ተቃውመው 75% ሊሆኑ ይችላሉ ወይ? በጥናቱ ውስጥ የተካተቱት በነገራችን ላይ ከእያንዳንዱ ብሔር 20 ሰው ነው። 20 ሰው ነው። ይሄ ተደምሮ ነው እንግዲህ አማራና ደቡብ ህዝቦች ተደምሮ 75% ተቃውሟል የሚባለው ይሄ ነው ለማለት ነው። ይሄንን በደንብ አድርገው ሰው እንዲገነዘበው ለማድረግ ያህል ነው። የደገፈው ደግሞ የመገንጠልን አርቲክል ወይንም ደግሞ አንቀጹ መቀመጥ አለበት ብሎ የደገፉት 20% ብቻ ናቸው ይላል። እነዛ ውስጥ ሁለቱ ዋነኛዎቹ ኦሮሞና ሶማሌ ናቸው ብሎ ነው የሚያስቀምጠው። ልክ አፋርና አማራ ሲዳማን አንድ ላይ እንዳደረገ ብዙ ጊዜ ይሄንን
ኦሮሞና ሶማሌን ደግሞ አንድ ላይ ነው ካቴጎራይዝ የሚያደርጋቸው ይሄ ጥናት በጣም በሚያስገርም መልኩ እንደውም ሶማሌን ሲገልጸው እንዴት ነው የሚለው strongly disagree እንደ ሶማሌ አጥብቆ የተቃወመ የለም ይላል 12ኛው ስለ ብሔር ፓርቲዎች ነው የብሔር ፓርቲዎች እንዲታገዱ 70% ድጋፍ ሰጥተዋል ሌሎቹ ተቃውመዋል ይላል ከተቃወሙት ውስጥ ሶማሌና ኦሮሚያ ተቃውመዋል ይላል ሌሎቹ ደግፈዋል የብሔር ፓርቲዎች እንዲጠፉ ወይም ደግሞ የብሔር ፓርቲዎች እንዲታገዱ ሌሎቹ ጠይቀዋል ወይንም ደግሞ ኦኬ አቶ በቀለ ሰፊ ትንታኔ ነበር የሰጡን ኢንተርኔት ተቋርጧል መሰለኝ እስኪ ወደ ያያ ልምጣና ያያ እንግዲህ አቶ በቀለ በዝርዝር ነው ከጥናቱ ላይ ያነሱትና ተመሳሳይ ነገር ላንሳላ አንተም ብዙን ጊዜ በኢትዮጵያ ውስጥ እነኚህ የአሃዳውያን የቀድሞ ስርዓት ናፋቂዎች ይሄ አዲሃሪው ስርዓት እንድመለስ የሚፈልጉ ወገኖች ብዙን ጊዜ ይሄ በብሔር ብሔረሰቦች ሉዓላዊነትን የሚደነግገውን አንቀጽ ይቃወማሉ የፌደራል መንግስት የስራ ቋንቋ ከአንድ ቋንቋ ሌላ እንዳይሆን ይፈልጋሉ ብሔራዊ አርማም ያው ልሙጡን ባንዲራ እንዲሆን ይፈልጋሉ ብሔርን መሰረት ያደረገ አስተዳደር ማለት ክልል እንዲፈርስ ይጠይቃሉ በቀጥታ አነጋገር ክልል እንዲፈርስ ይጠይቃሉ መገንጠልን ወይ ደግሞ የራስን እድል በራስ የመወሰን መብት የሚደነግገውን አንቀጽ 39ን ይቃወማሉ የፖለቲካ ፓርቲ በብሔር መደራጀትን ለምሳሌ የኦሮሞ ነጻነት ግንባር የኦሮሞ ፌደራላዊ ኮንግረስ የሲዳማ የሶማሌን የአፋርን እና ሌሎችንም ይቃወማሉ መጨረሻ ላይ ይመጣና በጣም ሁሉ ጊዜ ተቃውሞ የምነሳው የአዲስ አበባ አስተዳደርን በተመለከተ ኦሮሚያ ዋና ከተማና ፍንፍኔ የኦሮሚያ ዋና ከተማ እንዲሁም የኦሮሚያ አካል መሆን የለባትም ብለው ይከራከራሉ እስኪ እነኚህ ነጥቦች አንስተን አጠር ባለመልኩ ለምን ይቃወማሉ እነኚህ ነጥቦች አሁን ለጠቀስናቸው ለወላይታ ለሶማሌ አፋር ሀዲያ ቤኒሻንጉል ጉሙዝ ጋምቤላ ጋሞ አገው ቅማንት እና ሌሎች ምንድነው ይሄ ነገር በተለይ ደግሞ አንቀጽ 39 እንደ ጦር ይፈራል ከዛ ቀጥሎ ደግሞ የኦሮሞ ወጣቶች ለውጡን ለማምጣት ደማቸውን ያፈሰሱበት አጥንታቸውን የከሰከሱበት የፍንፍኔ ጉዳይ እንደው ሀገር የማፍረስ ነገር በኦሮሚያ ስም ከተጠራች ሀገር ትፈርሳለች ማለት ነገር ይታያል በእነኚህ ነጥቦች ላይ እስኪ ያንተ እይታ ያያበሽ እሺ ደጀኔ እኔ ከመቀጠሌ በፊት ግን አቶ በቀለ ሐሳባቸውን ይቋጨው ይመስለኝም ኢንተርኔት የተቋረጠባቸው አቶ በቀለ የሚቋጭ ትንሽ ጨምሮ ነገር ካለ ምናምን አቶ በቀ ድምጽ የለም ድምጽ የለ አይሰማም ያ ትንሽ ኦኬ አሁን ይሰማል ይሰማል እንደገና ደግሞ ተመልካቾቻችን ትንሽ ከላይ ተቆርጧል ወደ ኋላ ዘንበል ያሉ አዎ እንደዛ እሺ ኦኬ ስለ አዲስ አበባ ብቻ ነው የቀረኝና አዲስ አበባ ቃለ መጠይቅ ከተደረገላቸው በአብዛኛው ነው የሚለው በአብዛኛው አዲስ አበባ አሁን ባለው ሁኔታ በፌደራል አስተዳደር ስር ትቆይ ብለው አስተያየት መስጠታቸውን ይገልጽና 60 በጽሁፍ ከሰጡት ውስጥ ደግሞ 60% እንዳለች አዲስ አበባ አሁን ባለው ሁኔታ ትቆይ የሚል ነገር እንዳነሱ ወይንም አስተያየት እንደሰጡ ነው የሚገልጸው ከሐረሪ 80% አዲስ አበባ በኦሮሚያና በፌደራል መንግስት አስተዳደር ስር መሆን አለባት የሚል ሐሳብ እንደሰጡ ከኦሮሚያ ደግሞ 70% በኦሮሚያ ስር መተዳደር እንዳለባት ሐሳብ እንደሰጡ ከሶማሌ 70% ሙሉ በሙሉ በኦሮሚያ ስር መሆን እንዳለባት ሐሳብ ወይም አስተያየት እንደሰጡ የሚገልጽ ነው ይሄ ነው ያለው መረጃ እንግዲህ ጽሁፉ የሚያሳየው ይሄ ነው
ጥናት ነው የተባለው ነገር የሚገልጸው ይሄ ነው ጥናት ነው አይደለም የሚለው እንግዲህ ያው አስተያየት ሰጥተንበታል